አፈር ብሉ አፈር ያስበላችሁ እንበል ጋይስ። አሁን ለቅሶ ቤት ነው፣ የቀረ ነገር የለም፣ ከሚበላ የጎደለ ነገር የለም። ብፌው በጣም ነው የሚያስቀናው። የት ነው? ለቅሶ ቤት። እውነት እዚህ ቤት ሀዘን አለ? እዚህ ቤት አሁን ለቅሶ ለመድረስ የሚሄድ ሰው ጭንቅላቱን ይዞ ወይኔ ወይኔ እያለ መግባት ነው ያለበት ወይንስ ኃይሉ ጋር እያለ ነው መግባት ያለበት? ከዚህ ቤት ሰው ሲወጣ እግዚአብሔር ነፍስ ይማር እያለ ነው መውጣት ያለበት ወይንስ አመት አመት ያድርሰን እያለ ነው መውጣት ያለበት? እንደውም አንዳንድ ሰርግ ላይ በዚህ ልክ አይኖርም። የሚገርመው እኮ ከነሱ ጋር ትላንትና አብሮ ማዕድ ሲቋደስ የነበረው ወንድማቸው ሊሆን ይችላል፣ እህታቸውን፣ አባት እናታቸው ሊሆን ይችላል፣ ወስደው አፈር አቅምሰው መተው እኮ ነው በዚህ ልክ ብፌ እንደዚህ የሚያስቀና ብፌ የሚነሳው። ይሄ እንኳን ሞቱ ነው እንጂ ሞተብን ተብሎ አይመስልም። ያለ ምክንያት አይደለም እኮ ሰው ከተቀበረ በኋላ ንፍሮ የሚበላው። ምክንያቱም ቀብሬ የመጣሁት ትላንትና ከኔ ጋር ማዕድ አብረው ሲቆርሱ የነበሩ ወንድም ሊሆን ይችላል፣ እህት ሊሆን ይችላል፣ እናት አባት ሊሆኑ ይችላሉ፣ ወይንም ልጅ ሊሆን ይችላል። እነሱ አፈር ቀምሰው እኔ የላመ የጣመውን አልበላም ማለት ነው። ለዛ ነው ንፍሮ የሚሰጠው እንጂ እንደዚህ መደገስ አቅቶት አይደለም እኮ አብዛኛው ሰው በንፍሮ ከቀብር በኋላ ሰውን የሚቀበለው። ሀዘንተኛውስ ቢሆን የመጣው እኮ ሊያጽናና እንጂ ከርሱ ሊሞላ አይደለም። ስለዚህ ይባካችሁም እንደ ሰውም እንደ ኢትዮጵያዊነትም አጉል ዘመንን ብላችሁ ምናምን ማይሆን ነገር ውስጥ አትግቡ። ይሄ ዘመናዊነት አይደለም። ቪዲዮን አድርሱልኝ። አመሰግናለሁ።